ሰላም የኛ ኪችን ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ ቆንጆ የሆነ ለጾም ወቅት የሚሆን በደበርጃን የሚሰራ ጉላሽ ነው እንሰራው ማለት ነው። በጣም ቆንጆና ጣፋጭ ነው። እኔ ደበርጃንን ብዙ ጊዜ ለጾም በጣም ለብዙ አይነት ሬሲፒዎች ነው የምጠቀመው እና ከዛ መሃል አንደኛውን ነው ማሳያችሁ እና ይሄን የጾም ጉላሽ ለማዘጋጀት የሚያስፈልጋችሁ ነገር ሽንኩርት፣ ነጭ ሽንኩርት፣ ቲማቲም፣ ደበርጃን፣ ጨው፣ ቆንዶ በርበሬ፣ የቲማቲም ሳልሳ እና አንዳንድ ቅመማ ቅመሞች ናቸው። ስለዚህ ቀጥታ የገባሁት ሚዛን ፕላስ ወደ ማዘጋጀት ነበር። ሽንኩርቱን መከታተፍ፣ ቲማቲሙን እንዲሁም ቃሪያውን በምፈልገው መጠን ከታትፎ ማዘጋጀት ነበረ። አንዳንዴ ደበርጃን ስትከትፉ የመጥቆር ነገር ሊኖር ስለሚችል በውሃና በጨው ዘብዘፍ አድርጎ ማቆየት ከለሩ እንዳይቀየር ያግዛችኋል። እንደዛ ማድረግ ትችላላችሁ። ይህንን የኤግ ፕላንት ጉላሽ ለማዘጋጀት ቀጠን ያለ ባተር ያስፈልገናል። ባተሩን ደግሞ የምናዘጋጀው ከግማሽ ዱቄት እና ከግማሽ የበቆሎ ዱቄት ውሃ ጨምሮ ማቀላቀል ሲሆን ቀጠን ያለ ኮንሲስተንሲ ሲኖረው ቪዲዮ ላይ እንደምታዩት ትንሽዬ ጨውና ቁንዶ በርበሬ ጨምሮ መቀላቀል። ከዛም የከታተፍነውን ደበርጃን አስገብቶ በዛ ውስጥ መለወስ። ዘይታችሁን የምትፈልጉትን ያክል ገባ ማድረጋችሁ መጥበስ ትችላላችሁ። እኔ ግን እንደ ሻሎ ፍራይ ያደረኩት በምትፈልጉት አይነት ከለር። እኔ ትንሽ ደረቅ ሲል እወዳለሁ። ደረቅ ሲል ማውጣት ትችላላችሁ ማለት ነው። በባተር ውስጥ ያሳለፋችሁትን ኤግ ፕላንት ወይም ደበርጃን በዘይቱ ውስጥ በመጨመር እያገላበጣችሁ እንደምታዩት ቆንጆና ብራውን እስኪሆን ድረስ ማቆየት። ከዛም ማውጣችሁ በሶፍት መቀበል። ከዛ ቀጥታ የምንሄደው ሶሱን ወደ መዘጋጀት ሲሆን አርቅቄ ከተፍኩትን ሽንኩርት ጨምረና በደንብ እናቁላለዋለን። ያን በደንብ እስከሚቁላላ ድረስ ጎን ለጎን 2-3 ከፍ ያሉ ቲማቲሞችን በውሃ ብቻ ቀቅሎ በመፍጫ ፈጭቶ ማዘጋጀት አስፈላጊ ነው፣ በኋላ ሶሱ ላይ ስለምንቀላቀለው። ሽንኩርቱ በደንብ ከተጠበሰልን በኋላ ቲማቲም ሳልሳ ጨምረን እናማስለዋለን። ቲማቲም ሳልሳ ጨምረን ካማሰልነው በኋላ ዝንጅብል ደቆ የተከተፈና ነጭ ሽንኩርት ደቆ የተከተፈ ጨምረን እናማስለዋለን በደንብ። ከዛም በኋላ ቅድም ፈጭተን ያዘጋጀነውን ቲማቲም እንጨምረዋለን እና በደንብ እናማስለዋለን። እስኪንተከተክልን እና እስኪበስልልን ከደን አድርገን በመተው ለሰስ ባለ ሙቀት ለትንሽ ጊዜ ማንተክተክ። ቀጥሎ ማብሰል የምንጀምረው ከሶሱ ጋር የምንቀላቀላቸውን ሽንኩርትና ቃሪያ ነው ማለት ነው። ሽንኩርትና ቃሪያውን ከፍ አድርጎ መክተፍ በጣም ቆንጆ የሆነ ቴክስቸርና ፍሌቨር ይሰጠዋል። ሽንኩርታችንና ቃሪያችን በደንብ ከጠበስን በኋላ ከዛ በኋላ ትንሽ በሰል ሲልልን ቅድም በቃ ያስቀመጥነውን ሶስ ጨምረን አብረው እንዲበስሉ እናደርጋለን። ትንሽዬ ከሙንና በርበሬ ትኔ ጨምሬበታለሁ። አለመጨመር ግን ትችላላችሁ።
መጨረሻ ላይ በተዘጋጀው ሶስ ላይ ጠብሰን ያዘጋጀነውን ደበርጃን ወደ ሶሱ አስገብቶ በመቀላቀል መጨረሻ ላይ በኮሪያንደር ደቆ በተከተፈ ፍሬሽ ኮሪያንደር ማጣፈጥ ይቻላል። ቅድም በጠበስንበት ዘይት በቁመቱ የተከተፈ ሽንኩርት ጠበስ አድርጋችሁ በደንብ ብራውን እስኪሆን ድረስ ከጠበቃችሁ በኋላ ማውጣትና በሶፍት መቀበል። በኋላ ለፕሌቲንግ ስለምንጠቀመው እንዴት እንደምንጠቀመው አሳያችኋለሁ። በመጨረሻም ይህንን ምግብ ማቅረብ የፈለግኩት እኔ ዛሬ ከሩዝ ጋር ነው። ይህንኑ ራሱን ሬሲፒ ከጋርሊክ ናን ጋር እና ከተለያዩ ሳይዶች ጋር ማቅረብ ይቻላል። እኔ ግን ዛሬ የመረጥኩት ሩዝ ስለሆነ ሩዙን ከጠበስኩት ሽንኩርት ጋር አቅርቤዋለሁ። ፕሌቲንጉ እንዴት አያችሁት? ቆንጆ አይደለም? እኔ በጣም ወድጄዋለሁ። በጣም ከምወዳቸው የጾም ጊዜ ቤቴ ሰርቼ ከምበላቸው ሬሲፒዎች መካከል አንዱ ነው ዛሬ ሼር ያደረግኩላችሁ። በየኛ ኪችን ገጽ እንደዚህ አይነት ቆንጆ ቆንጆ የሆኑ የምግብ አሰራሮችን ስለምናቀርብላችሁ ቤተሰብ በመሆን ጠብቁን፣ ተከታተሉን። እናመሰግናለን።